እሺ አሁን ስለ ጎረቤቶቼ ማወቅ ያለብሽን ነገር በጠቅላላ ነግርሻለሁ። ጸጥ ብለሽ አዳምጪ። የግቢያችን ሊቀመንበር ምንዳዬ አጼ በጉልበቱ ጸበደላላ ቢሆንም የእሱ አልበቃ ብሎ አብሮ አደግ ጓደኛውን ደርቤን አምጥቶ ረዳ ሊቀመንበር አድርጎ ሾሞታል። ግን ደርቤ ከሰው የሚቆጠር አይደለም። የሆነ በሆዱ የሚያስብ ከርሳም ቀለዋጭ ነገር ነው። አቡዬ ሌላኛው አጼ በጉልበቱ ብትሆንም ሰው ካልደረሰባት ሰው ላይ አትደርስም። ኮንዶሚኒየም ስር ካፌ ከፍታ ነበር። ነገር ግን የቀጠረችው ልጅ ንብረቷን በሙሉ ጠራርጓት ዘርፎ ስራ ፈታለች። አደራ ስራ ፈት እንዳትያት፣ ገነጣጥላ ነው የምትበላሽ። አቡዬን ድሮ በምግብና ሸውዳት ነበር። አሁን ግን በፍቅር ነው። ሳራ እሳት የላሰችው እንዳትራማሽ። አሁን ከማን እንደሆነ የማታውቀውን ጽንስ በወዷ ተሸክማለች። እንደምታውቂው ከአንተ ነው ብላ ልትለጥፍብኝ ሞክራ ነበር። ሀዊ በራሷ ስኬታማ መሆን እንደምችል ለአባቷ ለማሳየት ከሞቀ ቤቷ ወጥታ ከሳራ ጋር እየኖረች ከቴዲ ጋር መቀራረብ ጀመሩ። ያው ፍቅር መሆኑ ነበር። ግን ምን ዋጋ አለው? ፍቅራቸው ይፋ ከመሆኑ በፊት አሜሪካን ሀገር የሆነ የትምህርት እድል አግኝታ ወደ አሜሪካ ሄደች። ቴዲማንም ከሳራ ፍቅር ቢይዘውም ሀሳቡን በግልጽ ሳይናገር ሳትሰናበተው ወደ አሜሪካን ሀገር ስለሄደች አሁን ወደ ባሻ ሆኖ ቤት ውስጥ ቁጭ ብሎ ስዕል ሲስል ነው የሚውለው። እኔ እንደምታውቂው ቀብረር ያልኩ ቆፍጣና ነኝ። እሺ አሁን ሁሉንም ለመታወቅ ዝግጁ ነሽ? እንኳን ለጎረቤቶች ለዓለም ዝግጁ ሆኜ ነው የተወለድኩት። ልሞት ነው እንዴ? አንቺን ሳልቀብር ይልቅ ሳይብስብት ውሎ ወደ ሆስፒታል ብትሄድ ይሻልሃል። አለዛ በሽታ ተላላፊ ሆኖ ሁላችንም እንዳፈጀን። እንደውም ቤቢ ጋር ልደውልለትና ገርል ፍሬንዱ ካርድ እንድታወጣ ይንገራት። አንቺ ደግሞ ሰው ጥሪ ቢሉሽ። እሷ የምትሰራው የእናቶችና የህፃናት ሆስፒታል ነው። ጉንፋን ደግሞ ልጅ አይደል አታዋልደው። ዶክተር አቦ የዶክተሩ ጉዳይ አይመስለኝም ያመናቀራት። እስኪ ልብ ብለሽ ተመልከቻት። በቤቢ ሌላ ሴት ማፍቀር የደበራት አትመስል? ለምን ደብረኛል? አልደበረኝም። ምንድን ነው እሱ? ምኑ አልደበረኝም ካልሽ በኋላ መንቀር አድርጎሻል። አሃ በቤቢ ነርስ ማፍቀር ቀንታለሽ ነው የምትይ? ማ እኔ ሳራ ነኝ የምቀናው? በዚህ ላይ ደግሞ ሆስፒታል እንደምትሰራ ነው እንጂ የምናውቀው ነርስ ትሁን ጽዳት አናውቅም። በእርግጠኝነት ቅናት ነው። እንዴ ሌባ! ጎሽ 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 የኔ አንበሳ! ያንን አውደልዳ እንጀታ አቁማዳ ባባር አንቺን ይተካልኝ። በይ መጣሁልሽ። ሰው ሲጠራት ሰማም እንዴ? ሰማለሁ። በስራ ሰዓት ወሬ ስለማልወድ ነው። መንገድ ላይ መደፋት እንዴት ነው ለስራ የሚጠቅመን? የት አልጋሽም እንዴ? አይዞ ምንዳይም ባየው ካንተ ቀድሜ እኔ ነኝ የምሮጠው። እንዴ የኛው ነሽ እንዴ? አልመስልም? በጭራሽ። በል ከምንዳይ ቀድሞ ገመዱ ጠልፎ ሳይደፋ ሰብስባ ያዘው።
አመሰግናለሁ። በቃ ሰሞኑን ብቅልና እንዴት እናንተ ደረጃ እንደምደርስ የሆነ ምክር ትሰጪኛለሽ? ምንም ችግር የለም። ቻው በቃ ቻው። ጋሽ ምንዳይ ስለመሳቀቅ ምንድን ነው የምመክረው? ሌባውስ ደህና ሆነው ጋሽ ምንዳይ? ድድሽ ውለቅና መልሽልኝ። ሌባው የት ሄደ? የቱ ሌባ? ኮምፒውተር ተሸክሞ ስታዋሪው ነበር። ወይ በሞትኩት፣ ሌባ አልመሰለኝም። ትንሽ ቀደም ብለው ቢሆን ኖሮ ይይዙት ነበር። ተያይዘሽ ገደል ግቢ። ይሄኔ ድስት ይዞ ቢሆን ኖሮ በድስት ውስጥ ምግብ መኖር አለመኖሩን አረጋግጠሽ ምግቡን ማን እንደሰራው፣ እንዴት እንደተሰራ፣ በምን እንደተሰራ የጥያቄ ናዳ ታዘንቢበት ነበር። ኧረ ጋሽ ምንዳይ አቦ ሚስጥር መስማት ፈልጊያለሽ? ቤቢ ገርል ፍሬንዱን ሊያስተዋውቀን። መቼ? ዛሬ ይዟት እየመጣ ነው። ቴዲ ቤቢ ለምንድነው እስካሁን ፍቅረኛ ነው ሊያስተዋወቀ? እኔ እንጃ። ምናልባት ሲሪየስ እስኪሆኑ እየጠበቅ ይሆናል። ወይም ሰው ፊት ማትቀርብ ሆናበትም ሊሆን ይችላል። እውነትህን ነው። ቤቢ ልጅቷ እንዴት ማድረግ ከጀመረ 6 ወር አልፏቸዋል። ስለዚህ እስካሁን ያላስተዋወቀን ቢያፍርባት ነው። እውነትሽን። ቤቢ በሚያፍርባት ሴት ቀናሽ ስላልኩሽ ይቅርታ። ምንም ማለት ነው። በሁለት እግሩ ቆሞ ከሚንቀሳቀስ ሐውልት ጋር እያወራ ጭንቅላትን የመጠቀም ችሎታ እስካሁን በመቆየቱ ራሱ ምንድን ነው ያልነገርሽን ሚስጥር? ምን የሚስጥር? አቡ ትንፋሽሽ ከቁጥጥርሽ ውጪ ሆኗል። አይንሽ ፈጧል። ይህ ማለት ደግሞ የደበቅሽን ሚስጥር አለ ወይንም ደግሞ ዶሮ ተሸቶሻል ማለት ነው። ቤቱ ነዳጅ እንደጨረሰ ማዲያ ስለሚቀርና የቀረው ያልነገርሽን ሚስጥር ብቻ ነው። ቤቢ ፍቅረኛዋን ይዟት እየመጣ ነው ሊያስተዋውቀ። ምንዳይ ማለት ያ ነው። የሚጮህባት ልጅ ቹቹ ትባላለች። እቃዋን ጭና የመጣች ቀን ቆሎዋን ገፏት 3 ቀን ከቤት አልወጣች ነው። አሁን ለኛ ብሎልን ጥሩ ዲስታንስ አድርገዋለች። ዲስታንስ ማለት ርቀት ነው ማለት የፈለግከው ዲስትራክት ነው። አዎ ዲስትራክት አድርገዋለች። አሁን እኛ ልብ ብሎ አይን አንገታችንን አቀርቅረን እናልፋለን። አደራ ቀና ብለሽ አይኑ እንዳታይ። ለምን በሩጫ አንሄድም? ሼባን አይደርስብን። ምንዳይ ሼባ ሳይሆን አቦ ሸማኔ ነው። ይልቅ እኔ የምልሽን ስሚ፣ በታችኛው በር ዞረን እንግባ። ቹቹ ቆይ ትንሽ ጎረቤትን ህርታታክ ሊደፋት ነው። ታዲያ አንቺ ምን አገባሽ? ተንቀሳቃሽ አምቡላንስ አይደለሽ። ትንሽ እንቆይና ከወደቀ ከምንዳይ የሚሮጥ እንጂ ወደ ምንዳይ የሚሮጥ ጤነኛ ሰው አይቻልም። ቹቹ ተዝለፍልፈሽ ስለወደቅሽ ያዝነልኛል ብለሽ ከሆነ ተሳስተሻል። እዚህ ግቢ ውስጥ ሌባ እየረዱ መኖር አይቻልም። ከዚህ በኋላ ቅንጣት ታህል አይደለም ሳት ቢልሽና ማስቲካ ስተፊ ባገኝሽ እደፋሻለሁ። ይህችን ይወዳል የሰውየው ልጅ። ጭራሽ መጠራራት ጀመራችሁ። አሁን ከተጋደምሽበት ሳላሽ መደምርሽ ተነሽ። እስኪ ዝም በል። ዝም በል። ዛሬ አስጨረሽ። እቴጌ እኔን ነው ዝም በል ያልሽ? አዎ ምንድነው እንደ ላሊበላ የሚያስለፈልፍ?